ሰላም ሊቃውንት እንዴት ናችሁ? እንዴት አላችሁ? ዛሬ ደግሞ የገብርኄርን የሚያስነግረውንና አጠቃላይ ቅኔ ይዤላችሁ እመጣለሁ። በደንብ አስረዳችኋለሁ። ተከታተሉኝ እናንተም በደንብ። በዛውም ላይክ ሸር እና ኮሜንት ማድረጋችሁን እንዳትረሱ። በተለይ ላይክ እና ሸር ያስፈልጋል። ምክንያቱም እኛም ስራ ፈተን ከሰራን በኋላ ለተደራሽ እንዲሆን እንፈልጋለን፣ ለብዙ ቦታ ላይ እንዲደረስልን እንፈልጋለን እና ዛሬ ገብርኄር የሚያስነግረው እንግዲህ እንደምታውቁት ታሪኩን አብዛኛችሁ ታውቁታላችሁ። መተረክ ራሱ አያስፈልገውም ነበር፣ ግን ያው ወደ የሚያስነግረው ለመግባት ታሪኩን ተርከን መግባት ግድ ስለሆነ ነው። እንደምታውቁት አንድ ባለጸጋ ነበር ይላል ታሪኩ። የባለጸጋ ገብርኄር፣ ገብረሚመንና ገብረ ሐካይ ለሚባሉ ሰዎች ብር ሰጥቶ ሄደ፣ ወደ ሌላ ሀገር ሄደ ይላል። ለገብረ ሐካይ 1 ብር ሰጠው፣ ለገብረሚመን 2 ብር ሰጠው፣ ለገብርኄር 5 ብር ሰጥቶ እንግዲህ እኔ እስከምመለስ ነግዳችሁ ስትነግዱ ቆዩኝና ስመለስ ትሰጡኛላችሁ አላቸው። እነሱም ተቀበሉና እንግዲህ ገብርኄር 5 ተቀብሎ ነበር። የተቀበለውን 5 ነግዶ አትርፎ ለፍቶ ወጥቶ ወርዶ 10 አድርጎ መለሰ ማለት ነው። ገብረሚመንም 2 ተቀብሎ የነበረውን እንደዚሁ እንደ ገብረሚመን ነግዶ በርግዶ አትርፎ ወጥቶ ወርዶ 4 አድርጎ መለሰ። ከዛ መሃል ግን ገብረ ሐካይ የሚባለው አንድ ባሪያ ግን የተቀበለውን ብር ጠቁኖ በእንትን ጉድጓድ ውስጥ ከቷት ነበረ ይላል። እና ያችን ጉድጓድ ውስጥ ከቶ ከዛ ከብዙ ዘመን በኋላ ባለጸጋው ያበድራቸው ሰውዬ ተመልሶ ወደ ሀገሩ መጣና እባካችሁ ስጡኝ፣ እኔ ከዚህ በኋላ እስካሁን ሰራችሁበት ብሬን መልሱ ሲላቸው ገብረሚመን ባለጸጋ ሆይ እንካ 2 ሰጥተኸኝ ነበረ፣ ነግጄ አትርፌ 4 አድርጌልሃለሁ አለው። ገብረኄርም እንካ እኔም 5 ሰጥተኸኝ ነበረ፣ ነግጄ አትርፌ 10 አድርጌልሃለሁ፣ ይኸው እንካ ብሎ መለሰለት። ከዛ ውስጥ ማን ቀረ? ገብረ ሐካይ። ገብረ ሐካይን ስጠኝ ሲለው አንተ ካልዘራህበት የምታጭድ ክፉ ሰው እንደሆንክ አውቃለሁኝ፣ ያልዘራኸውን የምታጭድ ያልሰራኸውን የምትበላ ክፉ መሆንክን ስላወቅኩኝ እንዳይጠፋብኝ ብዬ ስለፈራሁኝ እንካ ኑሬልሃለሁ አለና ከዚያች ጉድጓድ አወጥቶ ያችን 1 ብር መለሰ ማለት ነው። እና ከዛ በኋላ ጌታም አይ የት ታውቀኛለህ? ያላጨድኩትንስ ያልዘራሁትን ሳጭድ ያልሰራሁትን ስበላ የት ታውቀኛለህ? አንተ ክፉ ሰው ነህ። አንተ ዘላለም ወደ እሳት ጥርስ ወደ ማፋጨት ወዳለበት ቦታ ትገባለህ አለው። እና ተፈረደበት ማለት ነው። እንግዲህ ያው ቅዱስ ያሬድን በጾመ ድጓው ይሄን ሲነግረን ካዕበ ይቤሎ እግዚአብሔር ገብርኄር ወሚመን ዘበውሁድ ምእመን ለኮንከ ዲበ ብዙኅ እሳይመከ ውስተ ፍስሓሁ ለእግዚእከ ይላል ቅዱስ ያሬድ። እንግዲህ ሲያመሰጥርና ምንድን ነው ውስተ ፍስሓሁ ለእግዚእከ እንግዲህ መኑ ውእቱ ገብርኄር ወሚመን ዘይረክቦ እግዚኡ በምግባረ ሰናይ ወይሰይሞ ዲበ ኩሉ ንዋዩ ይላል። በጥሩ ሰናይ ያገኘውን በንዋዩ ላይ ይሾመዋል፣ ያኛው ደግሞ ይፈረድበታል ማለት ነው። እና እንግዲህ ታሪካቸው እስከዚህ ድረስ ነው። በእርግጥ አሁን ይህንን በሪል ዓለም እንዲህ ቢባል ሰው ኑሮ አይደለም። ጌታችን ኢየሱስ ክርስቶስ ለሐዋርያቶቹ ሲያስተምር በምሳሌ ነበር አብዛኛውን ጊዜ የሚያስተምራቸው እና ያስተማራ ይህም ምሳሌ ነው እንጂ እውነት እንደዚያ የሚባሉ ሰዎች በዚህ ዓለም ላይ የሉም ነበረ። እነማን ናቸው እነዚያ ሰዎች ከተባለ እኛ ነን። እኛ የኔ ብጤ አሁን እንደዚህ ጾም የማይጾሙ የማይጸልዩ የማይቆርቡ ሰዎች እነሱ ሐካይ ናቸው። ሐካይ ማለት በራሱ ሰነፍ ማለት ነው። ሐካይ የሰነፈ ከሚለው የወጣ ነው። ሐካይ ማለት ሰነፍ እንደማለት ነው። ሚመን ማለት ታማኝ ማለት ነው። ሁለቱን 4 አድርጎ ዛሬ በዚህ ዓለም ላይ ለክብሩ የሚለፉ የሚነሱ የሚወድቁ ሰዎች ሚመን ናቸው፣ አማኝ ናቸው። ኄር ማለት ቸር ደገኛ ማለት ነው። እነሱም እንግዲህ ዛሬ ጻድቃን ማለት ናቸው። የሚሉት እነሱም ሚመን ናቸው። ወደ ተዘጋጀላቸው ውስተ ፍስሓሁ ለእግዚእከ የተባሉ እነሱ እነ ሚመንና እነ ሐካይ ዛሬ በዚች ዓለም ላይ ከኃጢአት ርቀው ጥሩ ምግባር እየሰሩ የሚኖሩት እነዚህ ሚመን ወይ ደግሞ ኄር ይባላሉ። ውስተ ፍስሓሁ ለእግዚእከ የተባሉም እነሱ ናቸው። የኔ ብጤው ደግሞ ሐካይ እንግዲህ ወደ ዘላለም እሳት ትገባለህ የተባለ እሱ ነው ማለት ነው። እና ታሪኩ እስከዚህ ድረስ ነው። የሚያስነግረው እንግዲህ ምንድን ነው ካላችሁኝ ለገብረ ሐካይ አንድ ህብር እየሆነ ትነገርለታለች። በእርግጥ አሁን የገብርኄር ቅኔ ትንሽ ከበድ ይላል ከሌላው ከዓመት እስከ ዓመት ካለው ቅኔ
የገብርኄር ቅኔ ትንሽ ከበድ ይላል ማለት ዘወር ያለ ነገር ነው። ከቁጥር ጋር ነው የሚያያዝ አብዛኛው እና ለገብረ ሐካይ ምንድን ነው እንግዲህ አንድ ህብር ናት። የገብረ ሐካይ ብር በአንድ ብቻ መሆኗ መቃብር ወይ ደግሞ ጉድጓድ ውስጥ መኖሯም ያስነግርላታል ለብሯ ማለት ነው። ፍድፋዴ ብዝህ ይርቃታል። ለምንድነው የራቃት? በምን ምክንያት ነው ካልን በገብረ ሐካይ ፍርሃት በድንጋጼ ምክንያት ፍርሃትና ድንጋጼ ትዕቢት ጭምር ነው። ትዕቢት፣ ፍርሃት፣ ድንጋጼ ተጨማምረው ያችን አንድ ብር እንዳያበዙ ብዝህና ፍድፋዴን አራቁባት፣ ራቀሽ ማለት ነው። ስለዚህ ለገብረ ሐካይ አንድ ህብር እየሆነ ይቀርብለታል። ለገብረ ሐካይ ብር አንድ ህብር እየሆነ ይቀርባል። እንዴት እንደሚመጣ አሳያቸዋለሁ፣ ችግር የለውም አምጥቼ። ለገብረ ምዕመን እና ለገብርኄር ትጋት ይቀርብላቸዋል። በተቃራኒው ለሐካይ ይቀርበው የነበረው ፍርሃትና ድንጋጼ፣ ስንፍና ለነዚህ ይርቃቸዋል። ለነዚህ የሚቀርባቸው ትጋት፣ መውጣት መውረድ፣ መስራት መልፋት ደግሞ መታመን ደግሞ ለሐካይ ይርቀዋል ማለት ነው። ስለዚህ ለምዕመንና ለኄር ትጋት፣ ልፋት፣ ስራ፣ መታመን እነዚህ ይቀርባቸዋል። በዚያ ላይ ደግሞ ብዝህ ፍድፋዴ አያችሁት፣ ወለደ፣ አራጣ፣ ርዴ ማለት ነው። ርዴ ሁሉ ይቀርባቸዋል። ብዛት፣ ፍድፋዴ ይቀርባቸዋል። ለነዚህ በቁጥር ስናየው ደግሞ ለገብረ ምዕመን 4 ቁጥር ህብር ይሆናል። ለገብርኄር ደግሞ 10 ቁጥር እንትን ይሆናል። ለገብርኄር ብር ፍድፋዴ 10፣ ለገብረ ምዕመን ፍድፋዴ 4 ወይ ደግሞ ለገንዘቡ 4 ይሆናል። ለሐካይ ግን 1 እየሆነ ይነገርላቸዋል ማለት ነው። የሚያስነግረው ይሄ ነው። እንግዲህ ይህንን የሚገባቸው አሁን ትንሽ እንዳልኋችሁ ነው። የገብርኄር ቅኔ ትንሽ ከበድ ይላል። አሁን ከጾመ ኢየሱስ ውስጥ ከ7ቱ ሳምንታት ውስጥ ይሄኛው ትንሽ ከበድ ያለ ነው። ትንሽ ከበድ ያለው የገብርኄር ነው። በእርግጥ ከባድ አይደለም፣ ግን አድርጌ ላሳያቸው፣ ጉባኤ ቃና ላሳያቸው። አሁን ለዘኢፍድፋዴ ወብዝህ መሴስዮሙ ሀባውዚሃ ለሔዋ ተድላ ንጽሕና አዳም ማዕክጡ ተወላዴ ገብር አንፄዋ ይላል። ለዘኢፍድፋዴ ወብዝህ መሴስዮሙ ሀባውዚሃ ለሔዋ ተድላ ንጽሕና አዳም ማዕክጡ ተወላዴ ገብር አንፄዋ ይላል። ምን ማለት ነው? ተድላ ንጽሕና አዳም ያለው ንጽሕና አዳም፣ የንጽሕና አዳም ደስታ ሔዋ፣ የዚች የደስታ ሔዋ እንጀራዎች ፍድፋዴና ብዝህን የማይበላ የባሪያ የጥቁር ገብር ማለት ተወላጅ፣ የባሪያ ተወላጅ፣ የጥቁር ተወላጅ የዚህ ምግብ ይሄ ምንድን ነው? የዚህ ምግብ ብር አንድ ላይ የዚህ ምግብ ብር ይሄ ምንድን ነው? አይጥ ነው ይላል። ለዘኢፍድፋዴ ወብዝህ መሴስዮሙ ሀባውዚሃ ለሔዋ ተድላ ንጽሕና አዳም ማዕክጡ ተወላዴ ገብር አንፄዋ። የንጽሕና አዳም ደስታ ሔዋ የዚች እንጀራዎች ፍድፋዴና ብዝህ እነዚህን የማይመገብ የገብር ልጅ ብር የዚህ ምግብ ይሄ የዚህ ብር ምግብ ይሄ አይጥ ብቻ ነው ይላል። አሁን እዚህ ጋር ደግሞ ከማራቀቂያ ውስጥ ከመግባቴ በፊት ልብ ልትሉት የሚገባ ነገር አለ። ምንድን ነው ካላችሁኝ፣ አሁን ገብርኄር፣ ገብረ ምዕመን፣ ገብረ ሐካይ ስንል በቅኔ እንደዚህ እየሆኑ አይገቡም። ወይ ራሱን ችሎ ገብር ብቻ ብለን ደስ ያለንን ማለት እንችላለን። ገብር ብቻ እንልና ወይ በሐካይ ወይ በኄር ወይ በምዕመን ማውጣት እንችላለን። ያን ገብርኄር መለወጥ ሐካይ ምዕመን ኄር ነው እንጂ ምንል ገብረ ምዕመን እገሌ፣ ገብረ ምዕመን መርድ፣ ገብረ ሐካይ ምናምንቴስ እያልን እንዳንድ መጠራት አይችሉም ሁለቶቹ፣ ምክንያቱም የተለያዩ ናቸው። ገብረ ሐካይ ማለት ሰነፉ ባሪያ ማለት ነው። ሰነፉ ባሪያ። ገብረ ምዕመን ማለት ታማኙም ባሪያ ማለት ነው። ኄር ማለት ቸሩ ባሪያ ማለት ነው። ስለዚህ ለብቻቸው ነው የሚመጡ እንጂ ምዕመን ሐካይ እያልን የምንጠራቸው እንጂ ገብረ ምዕመን ገብረ ሐካይ የሚባል ነገር አይመጡም ማለት ነው። በዚህ ልክ ለምታወት የሚመጡ እንጂ አሁን ጀማሪ ተማሪ የምትሸወዱ እዚህ ላይ ነው። ብዙዎቹ ገብረ ምዕመን መርድ ይሉኛል እየመጡ ገብርኄር መርድ ሲሉ ሰማቸዋለሁ። እንደዚህ ግን አይደረግም። ለብቻቸው ነው የሚገቡ ማለት ነው። እና ወደ ርቃቂያችን ስንመጣ ምንድን ነው ያ የንጽሕና አዳም የንጽሕና እንጀራዎች አያችሁት? የንጽሕና ደስታ የደስታ እንጀራዎች ደስ የሚሉ እንጀራዎች ማለት ነው። እንጀራዎችን የማይበላ ያ የባሪያ ያለው እንግዲህ ገብር የሚለውን ለማስተባበር ነው። የዚህ ተወላጅ ይሄ ምንድን ነው? ምግቡ አይጥ ብቻ ነው ይላል። ግልጽ ነው። አሁን ባሪያ የምንለው አሁን እኛ ይሄ ስሌቭ ምናምን የሚለውን ሳይሆን ጥቁር በሚለው ነው።
ጥቁር በሚለው ነው አብዛኛው እንደዛ ስለምንባል ነው እኛ። እና ለሰሙ ምንድነው አሁን እንደምታውቁት በጠረፍ የኢትዮጵያ አካባቢዎች አሉ ጥቋቁር ወንድሞቻችን እንጀራ ያልተለመደባቸው ማለት ነው። የተለመደበት ችግር የለውም፣ ግን እንጀራ ምግብ ያልተለመደባቸው አካባቢዎች ያው እንደፈለጋቸው ይበላሉ ማለት ነው። ምኑንም ይበላሉ። በእርግጥ መብላት መብታቸው ነው፣ ምንም የከለከላቸው ነገር የለም። ከጣማቸው አይጥ የሚሆን ምን የሚሆን መብላት ይችላሉ፣ ችግር የለውም። ግን እንደዚያ እያደረጉ ይበላሉ። እንጀራ ያለመዱ ሰዎች ምግብ አይጥ ሆነ ምግባቸው የሚል ነው። እንግዲህ እኛ ለቅኔያችን ነው እንጂ እነሱን ለማንቋሸሽ ወይ እንትን ለማለት አይደለም። አንቋሸሽም አይደለም። በመሰረቱ አይጥ መብላት ማንቋሸሽ አይደለም፣ ባህላችን ስለማይፈቅድ ነው እንጂ እኛ ችግር የለውም። እና ለቅኔያችን ይሄ ነው እንግዲህ ምግባቸው አይጥ ነው። እነዚያ ጥቋቁሮች የጥቁር ተወላጆች ጉምዞች ብንለው ችግር የለውም፣ ምግባቸው ጥቁር ነው ይላል። ለሰሙ ለወርቁ ደግሞ ምንድነው የሀካይ ብር ምግቡ አይጥ ብቻ ነው ማለት። ዛሬ የሀካይ ብር እንደነ ሚመን እንደነ ሄር ከመብዛት ውጭ ይልቅ በጉድጓድ የምትቀመጥ ሆነ እንዳይጥ አይጥ ጉድጓድ የምትቀመጥ እና የሀካይ ብርም ዛሬ በጉድጓድ ውስጥ የምትገኝ ሆነ ብሎ ይራቃል ማለት ነው። እንግዲህ ግልጽ ነው። መሰል ቅኔ ይባላል። እንደዚህ እንደ ገዴ ምን ስናራቀው እንደ ገዴ ብለን እናራቀው ቅኔ ይሄ መሰል ቅኔ ይባላል። እንደዚያ ይላል ማለት ነው። ስናለብሰው ለዘኢፍድፋዴ ወበዝህ መሴስዮሙ ሀባውዚሃ ለሔዋ ተድላ ንጽሕና አዳም ማዕክጡ ተወላዴ ገብር አንፄዋ ይላል። እሺ ሁለተኛ ጉባኤ ቃና። እሺ ለእንተ ኢመፍቅድ ወፂአ ቤተ ሮጌል ወልደ ቤተ ሀካይ ፋሎ ከዋወ ድንጋጼ ሀካይ ወለቱ አንፄዋ ታይካ ትቤሎ ይላል። ለእንተ ኢመፍቅድ ወፂአ ቤተ ሮጌል ወልደ ቤተ ሀካይ ፋሎ ከዋወ ድንጋጼ ሀካይ ወለቱ አንፄዋ ታይካ ትቤሎ ይላል። እሺ ይሄ ደግሞ ምን ማለት ነው? ለእንተ ኢመፍቅድ ወፂአ ቤተ ሮጌል ከቤት ሮጌል መውጣትን የማይወድ የሆነ የሀካይ ቤት ፋሎ ቤት ገንዘብ ማለት ነው። ቤት ፋሎ የቤት ፋሎ የዚህ ልጅ ገንዘብ ይህንን ለስራ ድንጋጼ የተጋች የሆነች የሀካይ ልጅ ልቡን አይች የቤት አይጥ አንተ የቤት አይጥ አለችው ይላል። እንግዲህ ግልጽ ነው። ለሰቡ ምንድነው ካላችሁኝ ያው ገጠር አካባቢ አሁን አብዛኛው በተለይ እንዲያው እኔ ለዚህ ምሳሌ ነው ይሆናለሁ። እኔ ከቤት መውጣት አልፈልግም፣ ስራ ምናምን አልወድም ነበረ እዛ ገጠር። በቃ ምንም ከብት መጠበቅ አልፈልግ፣ ምንም ስራ መስራት አልፈልግም ነበርና ወጣ ስል እህቴም ሆነ ምን ሴቶች ሁሉ አንተ ቤት አይጥ ቤት ተዘርግፈህ እንደ ወንዶች ማውጣ ይሉኝ ነበረ። እና ይሄ ግልጽ ነው፣ በእኔ ነው ማለት ይቻላል። ለሰሙ ይሄ ነው። ለወርቁ ደግሞ ምንድነው ከሮጌል መውጣት የማትፈልግ፣ ሮጌል ማለት መቃብር ማለት ነው። ከሮጌል መውጣት የማትፈልግ የሀካይ ብር የገብረ ሀካይ ብር ይችን የሀካይ ልቡና ድንጋጼ የተሞላች ሀካይ ልቡና ምን አለቻት? የቤት አይጥ አለቻት። እንደ አይጥ በጉድጓድ የምታስቀምጣት በመቃብር የምታስቀምጣት ሆነ ማለት ነው። አሁንም አልተቀየረም ማለት ነው። እንትን ቅኔን ያመጣሁ አሁን መሰል ቅኔ ነው። እሺ አሁን ደግሞ ወደ ዛምላኪ እንድ ዓለማተ ሥጋ ሀካይ እንተ ሀካይ አንከረ ፍርሃት እግዚአብሔር ሀካየ ወሄረ ፍጥረታቲሁ ለብዕል ነዳያ ወባዕሊሁሰ ገብረ አለ። ወባዕለ ጸጋሁሰ ገብረ እንጂ ዓለማተ ሥጋ ሀካይ እንተ ሀካይ አንከረ ፍርሃት እግዚአብሔር ሀካየ ወሄረ ፍጥረታቲሁ ለብዕል ነዳያ ወባዕለ ጸጋሁሰ ገብረ አለ። እንግዲህ ምን ማለት ነው ሲፈታ? የሥጋ ሀካይ አለ ዓለማተ ሥጋ ሀካይ ያለው ዓለማቶች አለመውጣትና አለመውረድ ወይ ደግሞ ስንፍናዎች እንደማለት ዓለማቶች ስንፍናዎች። ከዚህ ላይ የሀካይ ፍጥረት ልቡናን የሀካይ ፍጥረት ልቡና የሀካይ አልኩኝ ምንድን ፍጥረት ልቡና የሀካይ ልቡና ይሄ የሚያመሰግነው የሆነ እግዚአብሔር ፍርሃት እግዚአብሔር ያለው ማለት ነው። ይሄ የፈጠራቸው ሀሄር ሀካየ ወሄረ ያለው እነዚህን ሀብታምና ድሃ አደረገ አለ። የሥጋ ሀካይ አለመውጣትና እንትን ዓለማቶች አለመውጣትና አለመውረድ ዓለማተ ሥጋ ሀካይ እንተ ሀካይ አንከረ ያለው አለመውጣትና አለመውረድ። ከዚህ ላይ ከነዚህ ላይ የሀካይ ፍጥረት ልቡና የሚያመሰግነው እግዚአብሔር ፍርሃት ይሄ አለ። እግዚአብሔር ፍርሃት ይሄ የፈጠራቸው የሆኑ ሀካይና ሄር እነዚህን ፍጥረቶቹ ሀካይና ሄርን
ሀብታምና ድሃ አደረገ። አሁን ግልጽ ነው ለሰሙ መቼም ያው እግዚአብሔር ሰውን ሲፈጥር መቼም እኩል አድርጎ አልፈጠረውም። ማለት በእኩል አድርጎ ስላችሁ ያው ሰው የተፈጠረ በእኩል ደረጃ ነው። ገሌ ይበልጣል ገሌ ይበልጣል አይባልም። ግን አንዱ ድሃ አንዱ ሀብታም አንዱ ድሃ ይሆናል። በእርግጥ ይሄ በስራ የሚመጣ ነገር ነው፣ በትጋት የሚመጣ ነገር ነው። ግን ደግሞ እግዚአብሔር መፍቀድ ያለበት እውነት ለመናገር አሁን ስራ ብቻ በእርግጥ ይሄ ሳይንሱ የሚያምን ከሰራ ሀብታም ትሆናለህ፣ ካልሰራ አትሆንም ነው። ግልጽ ነው። አሁን እውነት ነው። እኔ ራሱ እቀበላለሁ ይሄንን። ማለት የእግዚአብሔር ፍቃድ ግን መጨመር አለበት። የእግዚአብሔር ፍቃድ መጨመር አለበት። እኛፋን አይደለም። ስንት ሰዎች ናቸው በጣም ሀብታም ሆነው ስንት ተቀይረው ቤቱ መኪና ሁሉ ከተማ ላይ አዲስ አበባ ላይ ገዝተው ግን በሆነ አጋጣሚ በቃ በተፈጥሮ አደጋ እንትን ብለው ተመልሰው ልመና ላይ የምናያቸው ሰዎች ስንት ሰዎች ናቸው። በእርግጥ አሁን ኢቨን እንኳ በዶላር ሲከፈላቸው የነበሩ የውጭ ሰዎች እንኳ ብናየው ኳስ የሚጫወቱ የነበሩ ስንት ዶላር ይበሉ የነበሩ ዛሬ ግን ሜዳ ላይ ወጥተው የምናያቸው ስንት ኳስ ተጫዋቾች አሉ። በጣም ፌመስ የሆኑ ተጫዋቾች አሉ እና እነሱ ናቸው። እና የእግዚአብሔር ፍቃድ ያስፈልገዋል ስላችሁ ነው። እና ምንድነው እኛ እንደ ሃይማኖታችን የምናምን እግዚአብሔር ታልፈቀደ ሀብታም መሆን አንችልም። እና እግዚአብሔርን ሚመንና ሄርን ይህን ሀካይና ሄርን የምናደርጋቸው ሀብታምና ድሃ አድርጎ ፈጠራቸው ይላል ለሰሙ። ዓለምን የፈጠረ የዓለማት ጌታ እሱ ሀብታምና ድሃ አድርጎ ፈጠራቸው ሚመንና ሄርን ይላል ለሰሙ። ለወርቁ ምንድነው እንግዲህ ይሄ ፍርሃት ነው እንግዲህ እንዲያርጎ የፈጠረ ፍርሃት ሀካይና ሀብታምና ድሃ አደረጋቸው። አያችሁት? ዛሬ ሀካይ ብሬ ይጠፋብኛል ብሎ ቢፈራ እንደ ድሃ የማያበዛ ሆነ፣ የማይነግድ የማይበረግድ ሆነ። ያ ፍርሃት ደግሞ ያ ሚመን ግን ሄር ግን ምንም የማይፈራ ሆኖ ፈታ ብሎ እንትን ቢል ፍርሃትን ቢያርቅ ዛሬ እንደ ሀብታም ብሩ በብር የሚያፍድለት ሆነ፣ የሚያበዛ ሆነ ብር ማለት ነው። ሀካይ እንደ ድሃ ምንትን ማለት ማራባት ብር ሳያቅ ሄር ግን እንደ ሀብታም ብር ብዙ የሚያደርግ ሆነ፣ የሚቆጥብ ሆነ፣ የሚያበዛ ሆነ። ዓለማተ ሥጋ ሀካይ እንተ ሀካይ አንከረ ፍርሃት እግዚአብሔር ሀካይ ወሄረ ፍጥረታቲሁ ለብዕል ነዳያ ወባይለ ጸጋ ይላል። እሺ የሚበዙ ደግሞ ምን ይላል መሰላችሁ? የሚበዙ እሺ ምውአልውሳን ግሩመ ጸዳለ ብርሃን ተወልዶ ጻድቃን እስራኤል መንግስተ ሰማይ ፍድፋዴ አስሮነ ትመስል ሰባኪ ወንጌሉ ሚመን እግዚአብሔር መብህል ይላል። ምውአልውሳን ግሩመ ጸዳለ ብርሃን ተወልዶ ጻድቃን እስራኤል መንግስተ ሰማይ ፍድፋዴ አስሮነ ትመስል ሰባኪ ወንጌሉ ሚመን እግዚአብሔር መብህል ይላል። ፍች የሚመን እግዚአብሔር ወንጌል ትጋት ይህንን የሚሰብክ የሆነ እግዚአብሔር ሚመን ይሄ የሚያስፈራ የሆነ ጸዳለ ብርሃን ተወልዶ ይህንን የለበሱ የሆኑ ጻድቃኖች እስራኤሎች እነዚህ የሚገቡባት የሆነች መንግስተ ሰማይ ፍድፋዴ ይችን 10 ደናግል ትመስላለች አለ ይላል። እንግዲህ አማራጭን ተመልከቱ። የሚመን እግዚአብሔር ወንጌል ትጋት ይህንን የሚሰብክ የሆነ እግዚአብሔር ሄር ይሄ የሚያስፈራ የሆነ ጸዳለ ብርሃን ተወልዶ ይህንን የለበሱ ጻድቃኖች እስራኤሎች እነዚህ የሚገቡባት የሆነች መንግስተ ሰማይ ፍድፋዴ ይችን 10 ደናግል ትመስላለች አለ። ደናግሎች ገንዘቦች ትመስላለች አለ ይላል። 10 ትመስላለች ትመስል 10 ትመስላለች አለ ይላል። እንግዲህ ለሰሙ ምንድነው እግዚአብሔር መንግስተ ሰማይን በምሳሌ ሲያስተምር 10 ደናግል ትመስላለች፣ 10 የዋህ 10 ክፉ እያለ ብዙ ነገር ስለ መንግስተ ሰማይ ብዙ ነገር ብሎ ነበርና እግዚአብሔር በስብከቱ መንግስተ ሰማይ 10 ደናግል ትመስላለች አለ ይላል። ለሰሙ ይሄ ነው። ለወርቁ ደግሞ ታሪክ ነው ይሄ። ለወርቁ ደግሞ አያችሁት? የሚመን እግዚአብሔር ትጋት አያችሁት? የሚመን ትጋት ይህንን የሚሰብክ የሆነ ሄር አያችሁት? በሚመን ላይ ያለ ሄር ማለት ነው። ትጋትን የሚሰብክ ሄር ማለት ነው። ትጋትን የያዘ ሄር ይሄ አለ ጸዳለ ብርሃን ተወልዶ ይህንን የለበሱ እስራኤሎች ጻኖች አያችሁት? ጸዳለ ብርሃን ተወልዶ ይህንን የለበሱ ምንድነው እንግዲህ ተወልዶን የለበሱ እስራኤሎች ማለት እንትንን ሲያይ ነው። በመዋለድ ነው አይደለ? ብዙ ተባዙ የተባሉ ወምልዋ ለምድር እስራኤሎች በዝተዋል ተባዝተዋል አይደለ? እና ይህን ተወልዶን የያዙ እስራኤሎች እነዚህ የሚገቡባት አያችሁት? በእስራኤሎች ላይ የምትገኝ መብዛት
ብዙህዎ ተባዝህዎ ምልእዋ ለምድር ስለሚል የሰው ልጅም የፍድፋዴ አንጻር እየሆነ ይመጣል። ይቺ በእነዚህ ላይ ያለች ፍድፋዴ መብዛት ይቺ መብዛት ትመስላለች አለ 10ን ትመስላለች አለ። አያችሁት? ፍድፋዴን በ10 ብር ላይ የሚያደርግ ሆነ 10ሩን 10 አድርጎ በፍድፋዴ ላይ ሲያበዛ 10 አደረገ 5ቱን 10 አድርጎ ፍድፋዴ ያሳየ ማለት ነው። ፍድፋዴን 10 የሚያደርግ ሆነ ማለት ነው። በደንብ ተመረመራችሁት ቀላል ነው፣ ግን ሲታወት ዘወር ያለ ነው የሚመስል። ሙቡአ ልቡሳን ግሩም ጸዳለ ብርሃን ጻድቃን እስራኤል ልቡሳን ግሩም ጸዳለ ብርሃን ተወልዶ ጻድቃን እስራኤል መንግስተ ሰማይ ፍድፋዴ አስሮነ ትመስል ሰባኪ ወንጌሉ ሚመን እግዚአብሔር መብል ይላል መብህል ይላል። እሺ አንድ ዋይዜማው ምን ይላል መሰላችሁ? በዋህድ ወበአሰርቱ አስተዳላውያን ዘጻዬ ሐስቴ ጾም ኳቴ አማኑኤል መኮንነ ሴጣ ስትሄድ ምጽዋቴ ድንጋጼ ወፍርህ ሰብአ ለሚመን ተአይን ሀካየ ስቴ ዘአይቴ መቃብር ወሚመነ ስቴ ይላል። በዋህድ ወበአሰርቱ አስተዳላውያን ዘይሄር ጋር ሐስቴ ጾም እኳቴ አማኑኤል መኮንነ ስትሄድ ምጽዋቴ ድንጋጼ ወፍርህ ሰብአ ለሚመን ጣርቴ ተአይን ሀካየ ስቴ መቃብር ወሚመነ ስቴ ይላል። ይሄ ደግሞ ምንድን ነው ካላችሁኝ የስጦታ ኄር መጠጥ ልቡና የዚህ ተማኞች የሆኑ የቋንቋ ሚመን ከተሞች ልቦች እነዚህ ሰዎች ድንጋጼና ፈሪ አይቴ የሆነ የትም የሆነ ማለት ነው። ከተማ መቃብር የዚህ መጠጥ ሀካ ይህንን በ1 ብር ቢራን ደግሞ በ10 ብር ተመኑ ይላል። የስጦታ መጠጥ ልቡና አያችሁት? እንትን ስትሄድ ምጽዋቴ ያለው ምጽዋቴ ስጦታ ነው። ስጦታ ኄር የዚህ ልቡና መጠጥ ልቡና የዚህ ተማኞች የሆኑ የቋንቋ ሚመሞች ልቦች እነዚህ ሰዎች ድንጋጼና ፍርህ እነዚህ አሁን ደግሞ የሚመሰገን የሆነ ጾም የዚህ መጠጥ ይሄ ያስቸግራቸው ማለት ነው። ገንዘቡ ያስቸግራቸው እነዚያ ድንጋጼና ፍርሃት ተማኞች እነዚህ ሻይ ወይ ደግሞ ሀካ ያረቂን በ1 ብር ኄር ቢራን ደግሞ በ10 ብር ይላል። አሁን ያው ቀርቷል መሰለኝ፣ ግን በእኛ ጊዜም ደርሰንበታል። ይሄን ተመን ነገር በጣም የዋጋ ሰማይ ሲነካ ደርሶ የማይሆን ሲሆን ተማኝ ይቀርብና በ1 ብር ቢራ በዚህ ብር በ10 ብር ምናምን ብለው ይተምኑ ነበረ እና ይሄን እኔም ደርሼበታለሁ። በእርግጥ ሻይ 1 ብር 25 ነው 50 ሆኖ ተመልሶ ወደ 1 ብር ይመለስ ተብሎ እኔ እዚያው ቅኔ ቤት እያለሁ እንደው ውስጥ አስታውሳለሁ ተመልሼ 1 ብር ወደ 1 መለስ ተብሎ በተማኝነት ማለት ነው። እና ለሰሙ እንግዲህ እነዚህ ተማኞች ቢራን በ10 ብር ሻይን በ1 ብር ተመኑ ማለት ነው ለሰሙ። ለወርቁ ደግሞ ምንድነው እንግዲህ ፍርሃትና ድንጋጼ የሀካይ ፍርሃትና ድንጋጼ የልቡና ፍርሃትና ድንጋጼ ሀካይን በ1 ተመኑ ማለት ሀካይ 1 ብር አሳዙ ማለት ነው። ሚመንን ቢርቁት እርቀው ምን ያሳዙት ያደርግ ሆነ ማለት ነው። እንደያ ኄርን በ10 ሚመንን በ5 ተመኑ ማለት ነው። አሁን እያንዳንዷን ቃል እንትን ብዬ ስለምቸገር ለመፍታት ሳሚያንሳይ ረጋ እንዴ የጀመርኩባትን ብቻ ነግራችኋለሁ። ከዚያ በኋላ ምለውን እየተከተላችሁ መመርመር ነው ያለባችሁ። እሺ ወደ ስላሴ ልሄድላችሁ። እሺ ለማአሃዱ ጥዑማ ለቤት ዘመቃብር ለዘኢ መብል ሰዋስዊሁ ለዘእንዘኢ መብል ሰዋስዊሁ ለማአሃዱ ጥዑማ ለቤት ዘመቃብር ለዘእንዘኢ መብሁ ለመርሃ ሰዋ ወረዴ መይመን እንዘ ሆሳኤና ዘናባል እላዴ ተጋባይሁ ሰናክሬ ማህየዊ ስኩረ አውዱ ያዴዴ እግዝራይ ፍክ ብዙሃ ጻዴ ስቴ መስቴራማ ሀካይ መርሃናባል መፍዴ ተዛሁ ስራዩ ፍድፋዴ ይላል። ለማአሃዱ ጥዑማ ቤት ዘመቃብር ለዘእንዘኢ መብል ሰዋስዊሁ ለመርሃ ሰዋስው ወረዴ መይመን ዘናባል እላባይሁ ሰናክሬማ ስኩረ አውዱ ያዴዴ እግዝራይ እርግፍ ስቴ መስቴራማ ሀካይ መርሃባል መፍዴ ተንሳአሁ ስራዩ ፍድፋዴ ይላል። የራማ መጠጥ ሚካኤል የሚበዛበት አሁን የት ላይ ነው የሚጀምረው? ስኩረ አውዱ ያዴዴ እግዝራይ እርግፍ ፍግ ብዙሃ ጻዴ የሚለው ማለት ነው።
ስቴ ብዙሃ ጻዴ ራማ ሀካይ መርሃና ባል መፍዴ ማለት ነው። መጠጥ ሚካኤል ላይ ስቴ ላይ ሚካኤል ይሄ የሚበዛበት ብዙሃ ጻዴ የሚለው ማለት ሚካኤል ጻዴ የሚለው ላይ ይሄ የሚበዛበት የባለጌ ሰሎሞን ማለት ያዲዴ ማለት ነው። ኢዝራኤል ባለጌ የባለጌ ሰሎሞን ከተማ አውዱ ያለው ማለት ነው። ከተማ ከዚህ የሚሰክር የሆነ የመፍዴ ናባል መፍዴ ማለት ነው። የመፍዴ ናባል መርጌታ ሀካይ ይህንን ሰበ ናባል መድኃኒት የናባል ሰበሰበ የናባል መድኃኒት ሰናክሬም ይህ ኖር የሆነ ቅኔ ረድኤ መርጌታ ሜመን የቅኔ ረድኤ አንድ ማለት ነው። መርጌታ ሜመን የዚህ ቅኔ ብዝህ የመርጌታ ሜመን ቅኔ ብዝህ ቅኔ ፍድፋዴ ይህንን ሳይማር ያንን የሚሰበስብ ሰናክሬምን የናባልን የሰበሰበ መርጌታ ሀካይ ይሄ ከቤተ መቃብር ቤተክርስቲያን መቃብር ከዚህ አንዱን ቢቀምስ መድኃኒቱ ፍድፋዴ ተነሳበት ይላል። እንግዲህ ይሄ ለሰው ምንድነው? ያው አንዳንዴ የቤት ንድና ከፊት የሚባለው ቅኔ ቤት ሄድና ያው ቅኔ ያላብሾ ጠላ ያለይሾ ሄዱና መቀጠላቸውን ቅኔ ቤቶች መዞር ዝም ብለው ከዛ ሲሉ አንዱ ደብተራ ዘንድ ይሄዳሉ። ይሄዱና ይጠጣሉ መድኃኒት የለም አሁን ደግሞ ይሄዳሉ የለም 4-5 ሰበሰበ ዝም ብሎ ቅኔ መማሩን ትቶ አራት ዘንድ ይሄደ ቅኔ መድኃኒት ስብሰባ ከዛ በኋላ ያኛው እንዲያው ምንም ቅኔ ሳይሰማ አእምሮን ያበላሸዋል። ከዚያ በኋላ ቤተክርስቲያን ይሄድና ያ ሰው አንድ ጠላ ቅመስ ሲያደርግ የለም መድኃኒቱ ተነስቶ ቁጭ በቃ አብዶ ቁጭ እና ለሰሙ ይሄ ነው አንዱን ቢቀም ግን አንዱ አንድ ቀመሰ እኮ ነው ለሰሙ ይሄ ደወርቁ ሀካይ አንዷን ቢቀም የተነሳበት ማለት አንዷን ብር ያስቀምጥ ዛሬ እና ፍድፋዴ የሚርቀው ይላል ለሰሙ ደወርቁ ማለት ነው። እሺ መብህል አሞናዊ ዘይዚህል አሞናዊ ሀካይ ነመይንግስ ሀካይ ለዛውቅ ሀካይ ምድረ መሴፋ ይላል። መብህል አሞናዊ ሀካይ ናኦስ ዘከመይንግስ አይዋ ዘዛውቅ ሀካይ ምድረ መሴፋ አውቅ ሀካይ ምድረ መሴፋ ሳወል በልባ አሃደ ጠብሆኒ ህዝበ ነገደ ወነገደ ዘዘ እስራኤል ንጥረ ወእስራኤላዊ ድንጋጺ ወእስራኤላዊ ረአደ ዘዘ ወነጎድጓደ ይላል። በቃ ፍቹንና መወድሱን ከሆነ ነገ እሰራላችኋለሁ እንጂ ጅላጅ እምቢ አለች እንትን ማለት አቆመችብኝ ማለት እንትን እያለች ነው። ካሁን ቀደም 30 ደቂቃ ከሞላ እምቢ ስለምትለኝ ነገ እሰራላችኋለሁ። ይሄ ዘይዜውን ፍቹንና መወድሱን ጨምሬ ማለት ነው። ጥያቄ ከፈለጋችሁ ጠይቆኝ። ቴሌግራም ላይ ያስቀምጥ ሊንካችን እሱ ላይ። ዛሬ ወስብሐት ለእግዚአብሔር።